Former French President Nicolas Sarkozy has been released from prison after serving just 3 weeks of a 5-year sentence for criminal conspiracy. የፈረንሳዩ የቀድሞ ፕሬዝዳንት ኒኮላስ ሳርኮዚ ከ3 ሳምንት በፊት የ5 ዓመት እስራት ተፈርዶባቸው ወህኒ መውረዳቸው ተዘግቦ የነበረ ሲሆን አሁን ላይ ሰውየው ከስር መለቀቃቸው ተሰምቷል። ሆኖም ሳርኮዚ ከስር ይለቀቁ እንጂ በሚቀጥለው ዓመት ሊቀርብ በሚችለው የይግባኝ ችሎት ምክንያት ከፈረንሳይ እንዳይወጡ ጥብቅ ቁጥጥር እንደሚደረግባቸው ተገልጿል። የ70 ዓመቱ የቀድሞ ፕሬዝዳንት ኒኮላስ ሳርኮዚ እንደ አውሮፓ አቆጣጠር 2007 ላይ ለምርጫ ቅስቀሳ ከሟቹ የቀድሞ የሊቢያ ፕሬዝዳንት ሙአመር ጋዳፊ በሚሊዮን የሚቆጠር ገንዘብ ተቀብሏል በሚል ነበር ለክስ ብሎም ለእስር የተዳረጉት። ሳርኮዚ ተፈርዶባቸው እስር ቤት ከገቡ በኋላ በጠበቆቻቸው ብርቱ ክርክር እንደገና ከስር እንዲፈቱ እንደተደረገ ተገልጿል። ሳርኮዚ ከስር ከተለቀቁ በኋላ በማህበራዊ ድረገጻቸው ላይ እንዳሰፈሩት እውነት ታሸንፋለች፣ የታሪኩ መጨረሻም ገና ይጻፋል ብሏል። ሰውየው ከስር እንዲወጡ በፍርድ ቤት ከተወሰነ ከአንድ ሰዓት በኋላ በምዕራብ ፓሪስ ወደሚገኘው ቤታቸው ሲያመሩ ታይተዋል። ከሳርኮዚ ጠበቆች አንዱ የሆኑት ክሪስቶፍ ኢንግራይን የደንበኛቸውን መፈታት አስመልክቶ እንደተናገሩት ወደፊት ሄደ አንድ እርምጃ ሲሉ ካደነቁ በኋላ በመጪው መጋቢት ሰውየውን ለሚጠብቀው የይግባኝ ችሎት እንደሚዘጋጁ ተናግረዋል። ሳርኮዚ ለምርጫ ቅስቀሳ ከሊቢያው መሪ ሙአመር ጋዳፊ ገንዘብ ተቀብለዋል ቢባሉም ክሱ የሊቢያው ዶሴ ተብሎ ከመጠራቱ ውጪ እስካሁን ምንም አይነት ምስክሮች አለመገኘታቸው ተገልጿል። ኒኮላስ ሳርኮዚ በእስር ላይ ያሉ የፍትህ ሚኒስትሩ ጄራልድ ዳርማኒን የጎበኟቸው ሲሆን ሆኖም እኒህ የፍትህ ሚኒስትር የቀድሞ የሳርኮዚ ባልደረባና ጓደኛም ነበሩ። እናም ጄራልድ ዳርማኒን ሳርኮዚን ያሳሰሯቸው በጥቅም ግጭት ነው ሲሉ 30 የፈረንሳይ ጠበቆች በፍትህ ሚኒስትሩ ዳርማኒን ላይ ክስ እንዲመሰርቱ አነሳሷቸዋል ተብሏል። ኒኮላስ ሳርኮዚ ከስር እየወጡ ባለበት ለመገናኛ ብዙሃን እንደተናገሩት በስር ስላሳለፉት ጊዜ ሲናገሩ አሳዛኝና ቅዠት የሚመስል ሲሉ ገልጸውታል። ኒኮላስ ሳርኮዚ ሙአመር ጋዳፊን ገንዘብ የመጠየቅ የእብደት ሀሳብ ልፈጽም አልችልም ካሉ በኋላ ይህንን አላደረግኩም፣ ክሱንም አልቀበልም ሲሉ ገልጸዋል። ዘፋኝና ሞዴል የሆኑት የኒኮላስ ሳርኮዚ ባለቤት ካርላ ብሩኒ ሳርኮዚ እንዲሁም ሁለቱ ልጆቻቸው በፍርድ ቤት ቀጠሮች ሁሉ ችሎት ላይ በመገኘት ድጋፋቸውን ሲያደርጉላቸው ቆይተዋል። ሳርኮዚ እንደ አውሮፓ አቆጣጠር ከ1945 ከሁለተኛው ዓለም ጦርነት በኋላ እስር ቤት የገቡ የመጀመሪያው የፈረንሳይ የቀድሞ ፕሬዝዳንት ሆነዋል። ሰውየው እንደ ፕሬዝዳንትነታቸው በእስር ቤት ልዩ ክፍል ተዘጋጅቶላቸው የነበረ ሲሆን ክፍሏም መጸዳጃ ቤት፣ ሻወር ቤት፣ ጠረጴዛና ትንሽ ቲቪ እንደነበራት ተገልጿል። ሳርኮዚ ለዚች የእስር ቤት ክፍላቸው በወር 14 ዩሮ ወይንም 12 ፓውንድ ሊከፍሉባት ተስማምተው ቢገቡም በ3 ሳምንታቸው ተለቀዋል። ሳርኮዚ በእስር ላይ በነበሩባቸው 3 ሳምንታት ውስጥ ከመላው ዓለም ወዳጆቻቸውና ቤተሰቦቻቸው የመጎብኘት እንዲሁም የጽሑፍና የስልክ መልእክቶችን ማድረግ መብት ነበራቸው። በቀን ለ1 ሰዓት ስፖርታዊ እንቅስቃሴ እንዲያደርጉም ተፈቅዶላቸው ነበር። ሰውየው እሳቸው ከታሰሩባት ክፍል ቀጥሎ ባለ ክፍል ውስጥ የሚኖሩ 2 ጠባቂዎች ተመድበውላቸው የነበረ ሲሆን የሀገር ውስጥ ጉዳይ ሚኒስትሩ ሎረን ኑሴዝ ይሄ የተደረገው የሳርኮዚን ደህንነት ይበልጥ ለመጠበቅ ነው ብለዋል። ሳርኮዚ ቤተ መንግስቱንም እስር ቤቱን የሚያዩ የቀድሞ የፈረንሳይ ፕሬዝዳንት ሆነዋል። ሰውየው እንደ አውሮፓ አቆጣጠር ከ2007 እስከ 2012 ፈረንሳይን በፕሬዝዳንትነት መርተዋል። ሆኖም ሳርኮዚ ከስልጣናቸው በለቀቁ በአጭር ጊዜ ውስጥ ነበር በወንጀል ተጠርጥረው ምርመራ የተከፈተባቸው። ሳርኮዚ በተጠረጠሩበት ወንጀል ምክንያት ለወራትም ኤሌክትሮኒካዊ የመለያ ምልክት እግራቸው ላይ እንዲያደርጉም ተገደው ነበር። ሰውየው ጥፋተኛ ተብለው እስር ቤት ሲገቡም አንዱ ልጃቸው ደጋፊዎቻቸውን በማስተባበር የድጋፍ ሰልፍ እንዲደረግ ቅስቀሳ አድርጎም ነበር። ሳርኮዚ እስር ቤት እንደገቡም በኤክስ ድረገጻቸው ላይ እንዳሰፈሩት ምንም እንኳን ዋጋዋ መጨፍለቅ ቢሆንም እውነት አንድ ቀን ታሸንፋለች ሲሉ አስፍረው ነበር። ከ1945 ወዲህ ለመጀመሪያ ጊዜ ለፈረንሳይ ሕዝብ የቀድሞ ፕሬዝዳንት መታሰር ግርታን የፈጠረ ክስተት ነበር። ሳርኮዚ በላሳንቴ እስር ቤት ሲገቡም ምንም አይነት የተለየ እንክብካቤ እንደማይፈልጉ ቢገልጹም በእስር ቤቱ የአደንዛዥ ዕፅ ወንጀለኞችና ሌሎችም አይነት ሰዎች በመኖራቸው ለደህንነታቸው ሲባል ልዩ ቦታና ጥበቃ ተዘጋጅቶላቸው እንደነበር ተገልጿል። ሰውየው በእስር ላይ ያሉ በቀን የ1 ሰዓት ብቻ የአካል ብቃት እንቅስቃሴ እንዲያደርጉ የተጣለባቸው ገደብ ብቸኝነት እንዲሰማቸው እንዳደረጋቸው ገልጿል። የእስር ቤቱ የቀድሞ ምክትል ኃላፊ ፍላቪራልት እንደተናገሩት ልክ እንደ ሳርኮዚ በገለልተኛነት መታሰር ከባድ ነው ካሉ በኋላ ይህ በሚሆንበት ጊዜ ትልቁ ከባድ ነገር የብቸኝነት ስሜቱ ነው ብለዋል። ለደህንነት ሲባል ሌላ እስረኛ አይቀላቀላቸውም። እናም ሕይወትን አስቸጋሪ የሚያደርግ ማህበራዊ የመገለል ስሜት ይፈጥራል ብለዋል። ሳርኮዚን ያሳሰሯቸው የገዛ ጓደኛና ባልደረባቸው የሆኑት የፍትህ ሚኒስትሩ ጄራልድ ዳርማኒን ናቸው ተብለውም ስማቸው ይነሳል። ሳርኮዚ በታሰሩበት ወቅትም ሰውየው እስር ቤቱ ምን
ያህል ፍላጎትን እንዳሟላለ መጥቼ ጠይቃለሁ ባሉት መሰረት ሳርኮዚን እስር ቤት ሄደው ጠይቋቸዋል። ኒኮላስ ሳርኮዚ አሁን ለጊዜው ከእስር ቤት ይለቀቁ እንጂ ክሳቸው ገና በፍርድ ቤት መታየቱን እንደሚቀጥል ተነግሯል። በቀጣዩ ወርም ከገንዘብ ድጋፍ ጋር በተገናኘ በተከፈተባቸው ክስ እስከ 6 ወራት ሊያሳስራቸው የሚችል የፍርድ ቤት ክርክር ይጠብቃቸዋልም ተብሏል። ከሙአመር ጋዳፊ በሚሊዮን የሚቆጠር ገንዘብ ተቀብለዋል ተብለው የተከፈተባቸውን ክስ ግን በመጪው መጋቢት በጠበቆቻቸው በኩል ራሳቸውን እንደሚከላከሉ ተገልጿል። ዓለም አቀፍ ዘገባውን ስናዘጋጅ ቢቢሲና ኤፒ ኒውስን በምንጭነት ተጠቅመናል። The Second World War. Just before his release, he spoke by a video conference from the jail. He said that it had been an extreme